ደብረ ዘይት ማለት ምን ማለት ነው? ፍቅር ጠፍቷል፣ ፍቅር ቀዝቅዟል። ይሄ የመጨረሻው ዘመን አንደኛው ምልክት ተደርጎ የተጠቀሰ እያንዳንዱ እንደ ስራው መጠን ዋጋውን ከፍል ዘንድ ዋጋዬ ከኔ ጋር አለ ነው። የሱን ጉዞ ስንመለከት እኮ ጉዞ ከደብረ ዘይት ቀላል ነው። ሌላ ምን ጉዞ የለም። መካከል ላይ አናገኝም። ዱራን ዱርሴ በጋ አካ ማነክርስቲያና ኬኛቲ ቶርበኒ ደብረ ዘይቲኒ ሲንገይ ገውቀዋል ያደረክልኝ ነገር የሰራህልኝን ስራ መድኃኔዓለም አወጣኝ ከመከራ በቃል ጉልበታዬ ወራ። ደብረ ዘይት አብዛኛውን የወይራ ዛፍ ስለሚበቅልበት በዚያ ነው። ደብር ማለት ተራራ፣ ዘይት ማለት ወይራ። ደብረ ዘይት ማለት የወይራ ተራራ ማለት ነው። የወይራ የሀገራቸው ዘይት የእስራኤል ዘይት ይበላል። የኛ ሀገር ወይራ አያፈራም። የነሱ ሀገር ፍሬ ግን እኔም በአጋጣሚ አይቼዋለሁ። እግዚአብሔር ፈቅዶ ሄጄ ኢየሩሳሌም ወይራው ፍሬው ይበላል። ያ ደግሞ ተጨምቆ ዘይት ሆኖ የወይራ ዘይት የሚባለው የሚገኝበት ልዩ ወይራ ነው። ያ ወይራ በበዛበት አካባቢ ክርስቶስ ዛሬ ተቀምጦ አስተማረ። ወይራ ጽኑ ነው፣ ጽናት ይኖራችሁ ማለቱ ነው። ከወይራ ዘይት ይገኛል። ዘይት የፍቅር ምሳሌ ነው። ፍቅር ይኖራችሁ ማለቱ ነው። እንደዚሁም ሁሉ ክቡድ ይሁኑ፣ ክቡዳን ሕሊና ሁኑ፣ ብርቶች ሁኑ፣ ጽኑዓን ሁኑ ለማለት ነው። ዘይት መብራት ይሆናል። እናንተም ብሩህ ሕሊና ይኖራችሁ፣ ጨለማን የጨለማ ስራ ኃጢአትን አትውደዱ ማለቱ ነው። ዘይት ለመስዋዕትነት ለቤተ ክርስቲያን ይቀርባል። እናንተም ሰውነታችሁን መስዋዕት አድርጉት ለማለት በዚያ አካባቢ ተቀመጠ። በዚያ ሲቀርብ ጌታችን መድኃኒታችን ኢየሱስ ክርስቶስ ወቀርቡ አርዳኢሁ እንተ ባሕቲቶሙ፣ ደቀ መዛሙርቱ ቀረቡና እንዲህ አሉት፣ ምን ትታምሪሁ ለሕልቀተ ዓለም፣ አንተ ትመጣለህ ይህን ዓለም ለማሳለፍ። ይህን ዓለም ለማሳለፍ ስትመጣ ምልክቱ ምንድን ነው? አንተ ስትመጣ ዓለም ሊያልፍ የመቃረቡ ምልክቱ ምንድን ነው ብለው ሐዋርያት ጌታን ጠየቁት። ጌታ ሊመጣ ሲል ምልክቱ ምንድን ነው? እቁያ ስህቱክሙ፣ እንዳያሳስቷችሁ ተጠንቀቋል። እስመ ብዙኃን ይመጽኡ በስሜ እንዘ ይብሉ አነ ውእቱ ክርስቶስ፣ እኔ ክርስቶስ ነኝ እያሉ ብዙዎች በስሜ ይመጣሉ አለ። አንዱ ምልክት ሐሰተኛ ነቢይ መብዛት ነው። ሐሰተኛ ነቢይ፣ ሐሰተኛ መምህር፣ ሐሰተኛ ባይታዊ፣ ሐሰተኛ መነኩሴ ይመጣል ነው። እኔ ክርስቶስ ነኝ እያሉ ሁሉ ይመጣሉ ብሏል ጌታ። እኔ ክርስቶስ ነኝ እያሉ እንዘ ይገብሩ ታምራተ ወመንክራተ፣ ታምራትን እያደረጉ መንክራትን እያደረጉ ድንቅ ድንቅ ታምር እያሉ ይመጣሉ። በዚህ እንዳትሳሳቱ ተጠንቀቁ። ሐሰተኛ ክርስቶስ አሁን ቀጣይ ክርስቶስ ይመጣል። የውሸት ክርስቶስ ከድንግል እንደተወለደ ከድንግል ሴት ተወልጃለሁ የሚል ይመጣል። አሁን በእስራኤል ማለት ያ ሲመጣ ምን ያደርጋል መሰላችሁ? ያ ሲመጣ ፀሐይን በአንድ እጁ ጨረቃን በአንድ እጁ ይዞ ነው የሚመጣ። በአንድ ቀን ዘር ዘርቶ፣ በአንድ ቀን አብቅሎ፣ በአንድ ቀን አጭዶ፣ በአንድ ቀን ወቅቶ፣ በአንድ ቀን ፈጭቶ፣ በአንድ ቀን ጋግሮ በሉን የክርስቶስ ነኝ ጥገቡ የሚል ይመጣል። ያንን ብናይ እኛ ሃይማኖታችን አንክድም ተብሎ ቢጠየቅ በጣም አስቸጋሪ ነው። እኔና እናንተን የዚህ ዘመን ክርስቲያን ወስጄ ከዚያ ዘመን ጋር ወስጄ ሳሳየው እውነት ግን እንደዚህ ያለ ሰው ቢመጣ ግን ይሄ ህዝብ ግን ይሰማናል እላለሁ። አሁን አንድ ሰው ፀሐይን በእጁ ይዞ ቢመጣ ሰው ያ ሰውዬ ውሸት ነው ምን ትሉኛላችሁ እናንተ? ይኸው ቀንተው አትሉኝም? አባ ቀንቶ ነው ብላችሁ በድንጋይ ነበር የምትሉኝ። እንደዚህ ያለ ሰው ቢመጣ ማለት ነው። በእስጢፋኖስ ዘመን ሰዎች ምን አደረጉ? አሁን ህዝቡ እዚህ ውስጥ ያላችሁት ሰምታችሁ አክብራችሁ ጊዜያችሁን ፈሽታችሁ እያስቀድሳችሁ እየተማራችሁ ነው። ችግራችን ግን ምን መሰላችሁ? ሌላ ሰውም ሊወስዳችሁ ቢመጣ ደግሞ ፈቃደኞች መሆናችሁ ነው። ታምር የሚያደርግ ሰው በእስጢፋኖስ ዘመን አንድ ጠንቋይ ነበረ እና ምን አደረገ? እኔ ታምር አደርጋለሁ፣ የእስጢፋኖስ ሃይማኖት ውሸት ነው አለ። ምን ታደርጋለህ ሲባል በሬውን በጆሮው እፍ ሲለው በሬው ከሁለት ተሰነጠቀ። ከሁለት ሲሰነጠቅ አሃ አምላክ ይሄ ነው ብለው ጠንቋዩን ተከተሉ ሰዎቹ። ከዚያ በኋላ ደግሞ ተመልከቱ፣ ቅዱስ እስጢፋኖስ ደግሞ በሬውን ከሞት አስነስቶ ጠንቋዩን እያባረር ካምጣው አለው። እያባረረ ሲያመጣው ደግሞ አይ አምላክ የእስጢፋኖስ አምላክ ነው ብለው ደግሞ እንደገና ወደዚህ ተለወጡ ማለት ነው። ስለዚህ ታምራት ይደረጋል። ሐሰተኞች ነቢያት ይመጣሉ። አሁን ብትሰሙ በጣም ድንቅ ትላላችሁ። በስልክ ክርስቶስን የሚያናግሩ ሰዎች መጥተዋል። እንግዲህ እግዚአብሔር ያሳያችሁ።
ለኢየሱስ ልደውልላችሁ ነው የሚሉ ነቢያትን የሚሉ መጥተዋል። አይታችሁ እንደሆነ ማለት ደውለው ሄሎ ኢየሱስ የሚሉ ነቢያት ኢትዮጵያ ውስጥ አሉ። እንግዲህ እግዚአብሔር ያሳያችሁ። ከክርስቶስ ጋር ፎቶ ተነስቼ የሚሉም አሉ። ከክርስቶስ ጋር ዱላ ገጥማለሁ የሚሉም አሉ። እንደዚህ ያሉ የመጡበት ዘመን ነው። እንደዚህ ሲመጣ እንደዚህ ያለ ነቢይ ሲመጣ እግር ተነስቶ ራስ ሲሆን ራስ እግር ሲሆን ያን ጊዜ ዘመኑ እንደደረሰ ወቁት አለ። ዛሬ ሁሉ መምህር ነው፣ ሁሉ ነቢይ ነው፣ ሁሉ አዋቂ ነው፣ ሁሉ ፈዋሽ ነው። የት ተማርክ የሚለው የለ፣ ማን አስተማረ የሚለው የለ፣ ስንት ዓመት ጸለይክ የሚለው የለ፣ ስንት ዓመት ዋሻ ውስጥ ኖርክ የሚለው የለ፣ ስንት ዓመት ደከምክ የሚለው የለ፣ ክህነት ማን ሰጠህ የሚለው የለ፣ መምህሮች እነማን ናቸው የሚለው የለ፣ ምን የለ። ዝም ብሎ የሚከተል የዋህ ሕዝብ ስላለ፣ በገፍ የሚያጨበጭብ ሕዝብ ስላለ ሁሉ ቅዱስ፣ ሁሉ ነቢይ፣ ሁሉ ባይታዊ ሆኗል። እንደዚህ ያለ ዘመን ሲመጣ ተጠንቀቁ፣ እንዳያስቷችሁ ተጠንቀቁ። እግዚአብሔር ከክፉ ነገር ይጠብቀን። እንዳጠቃላይ በአራት ወገን በዓላትን ቤተክርስቲያናችን ትሰይማለች። በአራት ወገን አንደኛው ምንድነው ብለን ስናይ በአካል የሚሰየም በዓል አለ። በአካል ማለት ግብሩን ያደረገው የፈጸመው አካል አለ። ክንውኑ እንዳለ ሆኖ ግን ክንውኑን ለመግለጥ ሲታሰብ ባድራጊው የሚጠራ ለምሳሌ ኢየሱስ እንላለን። ኢየሱስ የሚል በዓል እናከብራለን። ኢየሱስ ስንል ምንድነው የተደረገው በዛን ሰዓት ስንል ግዝረቱን ነው የምንመለከተው። ሚካኤል እንላለን። ሚካኤል የአካል በዓል ነው፣ በአካል የተሰየመ በዓል ነው። ሚካኤል ታምር ያደረገበት፣ ፍጥረትን የታደገበት፣ ያማለደበት፣ ይቅር ያስባለበት ሊሆን ይችላል በዓሉ። ግን ስያሜውን በአካሉ ልንጠራው እንችላለን። ለምሳሌ በዓለ ጰራቅሊጦስ ስንል ጰራቅሊጦስ ማለት መንፈስ ቅዱስ ማለታችን ነው። ስለዚህ በዓሉ አለ። በዓሉ የመሰጠት ለፍጥረት የተገለጠበት፣ ሀብትን ጸጋን ያሳደረበት፣ ፍሩሃን የነበሩ ጥዋን እንዲሆኑ፣ እንዲጨክኑ፣ እንዲበረቱ እግዚአብሔር አምላካችን ኢየሱስ ክርስቶስ መንፈስ ቅዱስ እንደሚላክ ተናግሮ ነበርና ያ እንደተፈጸመበት ምናይበት ምንመለከትበት በዓል ነው። ግን በዓሉ የምንጠራበትና ስያሜው የምንሰጥበት ግን በአካሉ ነው፣ ጰራቅሊጦስ ብለን ማለት ነው። ልክ በተመሳሳይ እንደዛ አሁን ኖላዊ የምንለው በዓል አለ፣ ብርሃን የምንለው አለ። አሁን ኖላዊ ራሱ ክርስቶስ ነው፣ ብርሃን ራሱ ክርስቶስ ነው። ግን በአካሉ ነው የምንጠራው ማለት ነው። ሁለተኛው በዓል የምንሰይምበት ግብር ነው። በግብር የሚሰየሙ በዓላት አሉ። ለምሳሌ የልደት በዓል ስንል ልደት ግብር ነው። መድኃኔዓለም ክርስቶስ መወለዱን፣ ከሰማየ ሰማያት መውረዱን፣ በምድር መገለጡን፣ ከመቤታችን ከስጋዋ ስጋ ከነፍሷ ተነስቶ መታየቱን ነው የምንናገርበት። ግን ግብሩን ነስተን ለበዓሉ ስያሜ ግብሩን እንሰጠዋለን ማለት ነው። በዓለ ልደት እንላለን፣ በዓለ ስቅለት እንላለን። ስቅለቱን ነው የምናየው፣ መሰቀሉን ነው የምንመለከተው። ግን የበዓሉን ስያሜ ከግብር ተነስተን እንሰይመዋለን ማለት ነው። በነዋይ የምንሰይመው በዓል አለ። ለምሳሌ የመስቀል በዓል ስንል የመስቀል በዓል አሁን የነዋይ በዓል ነው። በቤተክርስቲያናችን ካሉ ከተከበሩ ቅዱሳን ነዋያት መካከል አንዱ መስቀል ነው። ስለዚህ ወደ ሐሳቡ ስንሄድ መስቀል እንዲወጣ እንዲገለጥ የተደረገበት ምስጢር አለ፣ የወጣበት ሐሳብ አለ፣ የተደረገ ፍለጋ አለ። አይሁድ መቅበራቸውን እናስታውስበታለን፣ የተቀበረበትን ዘመን ያለን ያን ሁሉ አጠቃለን። ግን ከነዋዩ ተነስተን ከተፈለገው ወይም ከተገኘው አንፃር በዓሉን የመስቀል በዓል እንለዋለን። ሌላው አራተኛው በዓላት የምንሰይምበትኛው ኦርቶዶክሳውያን በቦታ ነው። ለምሳሌ አሁን ዛሬ የምናየው በዓል የደብረ ዘይት በዓል፣ ደብረ ዘይት ቦታ እኮ ነው። አንድ ከኢየሩሳሌም በስተምስራቅ በኩል የሚገኝ እንደውም መጽሐፍ ብሎ ምንድነው የሚናገረው? ከደብረ ዘይት ከኢየሩሳሌም ከተማ እስከ ደብረ ዘይት ለመሄድ የሰንበት ጉዞ ያክል ሊፈጅ የሚችል በጣም ቅርብ የሆነ ነው ማለት ነው። እና አንድ ቦታ ነው፣ አንድ ተራራ ነው። ግን በዓሉ የሚታሰበው መድኃኔዓለም ክርስቶስ እንደሚመጣ እንደሚገለጥ፣ ለሰዎች ፍርድ ለመስጠት፣ ለተገፉና ለተፈረደባቸው ደግሞ ፍርዳቸውን ለመስጠት፣ በቀኙ ለማቆም፣ ኃጥአንን በግራ በኩል ለማድረግ ፈራጅነቱ የሚገለጥበት በዓል ነው የምናስታውሰው የምናውቀው እሱን ስለሆነ። ግን አጠቃለን በዓሉን በዓለ ደብረ ዘይት እንለዋለን። ከቦታ ነስተን የሰጠነው ስያሜ ነው። በዓለ ደብረ ታቦር ስንል አሁን የደብረ ታቦር በዓል የቦታ በዓል ነው። መድኃኔዓለም ክርስቶስ አንድነቱን ሶስትነቱን የገለጠበት፣ አብ በሰማይ ሆኖ የምወደው ልጅ ይሄ ነው ብሎ የተናገረበት፣ እነ ቅዱስ ጴጥሮስ በዚህ መኖር ለኛ በጎ ነው ብሎ የተናገሩበት፣ እግዚአብሔር አምላካችን ኦኮኑ ከማብደንት እነ ሙሴ እነ ኤልያስ እሱን ለማየት ጓጉቶ ነበረ። ያ የተፈጸመበት ስፍራ ደብረ ታቦር ነው። ስለዚህ መገለጡን ለመናገር ቦታውን እነሳና በዓሉን በዓለ ደብረ ታቦር እንዳልነው ሁሉ በዓለ ደብረ ዘይትም እንደዛ ነው።
እንግዲህ በጥንቱ ስንመለከት የሰው ልጅ ከገነት ከወጣ በኋላ ጌታውን እስኪያገኝና በሱ እስኪጽናና ድረስ ወይንም ራሱ ጌታው መድኃኔዓለም ክርስቶስ ቀራንዮ ላይ ወጥቶ እስኪሰቀልለት ድረስ ተራራማ ቦታ ይፈልግ ነበር። ጥንቱን ስንመለከት ከመሬት 30 ክንድ ከፍላ በምትገኘዋ ተራራማ ስፍራ ነው አዳምን ከመሬት አንስቶ ወስዶ እግዚአብሔር በገነት ያስቀመጠው። አዳም ተመልሶ ከገነት ወረደ። ግን ገነትን እስኪገባ ድረስ የገነት አምሳያዎችን እየፈለገ ወደ ተራራ ይወጣ ነበር። ልልና ነፍስ እስኪሰጠው ድረስ የነበረ ጉዞ ነው። ከዛ በኋላ ያለውን ጉዞ ስንመለከት አሁን መድኃኔዓለም እግዚአብሔር አምላካችን ኖህን ላሳርፍ ብሎ ባሰበ ጊዜ ተራራ ነው የመረጠው። አራራት የሚባል ተራራ። መርከቢቱ የምታርፈው ተራራ ላይ ነው። ለምን ከተባለ በኋለኛው ሰዓት ቤተክርስቲያኒቱ ሄዳ የምታርፍበት ስፍራ አላት። ገነት የምትባል ስፍራ አለች፣ መንግስት የምትባል ስፍራ አለች። ወደዛች መዳረሻ እንድትሆን የገነት አቅጣጫ በነበረችው ተራራ ላይ አስቀመጠ። እነ ኤልያስን ብንመለከት እንዲያመልጡ እግዚአብሔር በፈለገ ጊዜ እግዚአብሔር ተራራ በሚባለው ወደ ኮሬብ ነው እንዲሸሹ ያደረጋቸው። እግዚአብሔር ይስሐቅ መስዋዕቱን እንዲቀርብለት በፈለገ ጊዜ አብርሃም ይዞት ወጣ ወደ ተራራ ነው፣ ሞሪያ ወደሚባል ተራራ። በጣም ብዙ ብንመለከት ለምሳሌ ለሙሴ ሕግ ለመግለጥ ባሰበ ጊዜ ሙሴን ወደ ተራራ ነው አውጣር ያለው። ሙሴ 40 ቀን ያክል የቆየው በተራራ ነው። እንደውም እኮ በመካከላቸው አድርዘ መቅደስ ይሰሩ ብሎ ራሱ እግዚአብሔር መቅደሱ እስኪሰራለት ድረስ አብዛኛው ይገለጥ የነበረው በተራራ ላይ ስርዓት አምልኮ ይፈጽም የነበረው እግዚአብሔር ራሱ ይገለጥ የነበረው ሰውን ይጠራበት የነበረው ከከተማ ጥራቸው አይደል የሚለው ሙሴ የጠራቸው እነዛ 70 ሊቃናት እኮ ከከተማ ተለይተው ተመርጠው የላድንና ሞልዳድ ከተማው ላይ ሲቀሩ 70 ግን የነበሩት ተራራ ላይ ነው። ስለዚህ እግዚአብሔር ራሱ የሚገልጥበት ትውልዱን የሚጠራበት ምሕረቱን የሚያዘንብበት በማዕተም በምሕረት የሚገለጥበት ስፍራ ተራራ ነው። ይሄ የደብረ ሲናን ተራራ ስንመለከት በአንድ በኩል በእሳት ይቀጣጠል ነበር አይደል? ይጤስ ነበር ተራራው። ማዕቱን ለማሳየት እኮ ነው። በአንድ በኩል ደግሞ በጉም ይሸፈን ነበር። እግዚአብሔር በማዕቱ በኩል ደግሞ ምሕረቱን እንዳለ የሚያሳይበት ምስጢር ነበር ማለት ነው። እና ከዚህ አንፃር የተነሳ መድኃኔዓለም ክርስቶስም ሲመጣ አባቶቹ ነቢያት በመጡበት ባስተማሩበት በተገለጡበት ልክ ጉዞውን ያደረገው በተራራ ነው። እንደምናውቀው የማቴዎስ ወንጌል ምዕራፍ 5 ላይ የተራራው ስብከት ምንለው ሶስቱ ምዕራፎች በቃ እነሱ በአጠቃላይ መድኃኔዓለም ክርስቶስ መጣ። ትምህርት የጀመረ ተራራ ላይ ነው። በቃ ተራራ ህዝቡን ወደ ተራራ ከፍ ወዳለ ቦታ ላይ አወጣ። እሱ ደግሞ ከተራራው ራስ ስለወጣ ማስተማር ጀመረ። በቃ በደብረ ዘይት ተራራ ማለት ነው። ስለዚህ በደንብ ያስተምር። ምክንያቱም ሰባኪ አስተማሪ ከፍ ካለ ቦታ ላይ ሆኖ ሰማይ ዝቅ ካለ ቦታ ላይ ሲሆን ነገር ይጋባል፣ ሐሳብ ይዋሃዳል፣ ምስጢር ይላመዳል። እና ከዚህ የተነሳ መድኃኔዓለም ክርስቶስ ያለ መምህር ነው፣ አቻ አይደለው። ብቸኛው ቤተክርስቲያናችን መምህር እሱ ነው። ስለዚህ እሱ ህዝቡን ይዟቸው ወጣ። እሱም የተገለጠው ተራራ ላይ ነው ማለት ነው። ተራራ ወንጌል ከተራራ ትጀመራለች፣ የምትፈጸም በተራራ ነው። እንደዛ ነው የክርስቲያኖች ህይወት በተራራ ይጀመራል፣ የሚፈጸመው ደግሞ ቀራንዮ ላይ ነው። ከዛ ከተራራ ወደ ተራራ ጉዟችን ማለት ነው። ይሄ በተደላደለ ስፍራ ላይ በተመቸ ቦታ ላይ በተስተካከለ ሰርጎጥቋጣ በሌለበት ዓለም ላይ መኖር ለክርስቲያኖች የሚበጅ አይደለም። ለዚህ ነው መድኃኔዓለም ክርስቶስ ከከተማው ይልቅ ተራራውን መርጦ ወደ ደብረ ዘይት ተራራ ይዟቸው ወጣ። የእሱን ጉዞ ስንመለከት እኮ ጉዞ ከደብረ ዘይት ቀራንዮ ሌላ ምን ጉዞ የለም፣ መካከል ላይ አናገኝም። ምናልባት ከሆነ ደግሞ ደብረ ታቦር ነው የሚችለው። የኢየሩሳሌም ቦታ አብዛኛው ተራራማ ቢሆንም ግን አብዛኛው የነበረው እንደዛ ነው። ስለዚህ መድኃኔዓለም ክርስቶስ ሄዶ መጨረሻ ላይ ደቀ መዛሙርቱን ወደ ደብረ ዘይት ተራራ ይዟቸው ከመሄዱ አስቀድሞ ቤተ መቅደሱን ያሳዩት ነበረ። የማቴዎስ ወንጌል ምዕራፍ 24 ላይ ያለው ማለት ነው። እና ያሳዩት ነበረ። የሚገርም እኮ ነው። አሁን መድኃኔዓለም ክርስቶስ ስጋ ስለለበሰ በስጋ ስለተገለጠ የማያውቅ ሁሉ ይመስላቸዋል አንዳንዴ። ግን እኮ በዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ እንደተመዘገበው ስንመለከት ወይ ፈቅድ ይንገሩ ወግዞ ለሰብ እስመ ሌሊሁ አምሮ ለሰብ አይደለም ያንድን ተራራ አይደለም ሰው የሰራው መቅደስ ቀርቶ ራሱ እግዚአብሔር የሰራው መቅደስ ገና ከመሆኑ አስቀድሞ ምን እንደሚያስብ ምን እንደሚያደርግ ደብረ ዘይት ማለት ምን ማለት ነው? ይህ ሳምንት ደብረ ዘይት ተብሎ ይሰየማል። ደብር ተራራ ነው። ዘይት ደግሞ የዘይት ዛፍ ያለበት ነው። ይህ ደብረ ዘይት እድሜያቸው እጅግ የረዘሙ ዛፎች አሉበት። ዛሬ ድረስ እድሜያቸው 3000 ዓመት የሞላ የወይራ ዛፎች በዚህ በደብረ ዘይት ተራራ ይገኛሉ። ዋናው ስለ ተራራው አይደለም። በዚህ ተራራ ላይ እግዚአብሔር ምን ሰራ? ዛሬስ እኛ በዚህ ቀን በእኩለ ጾም አጋማሽ ምን እናስባለን? ደብረ ዘይት
በደብረ ዘይት ጌታ ምን አደረገ? ማቴዎስ ወንጌል ምዕራፍ 24 ላይ ስለ ፍጻሜው ሰዓት ተናገረ። የመምጣቱን ምልክት ነገረን። ምን ያህል እንሆ ዘመን ይሄ ምድር እንሆ እግዚአብሔርን ሳያምን እንደሚኖርና እንደገና ፍጻሜ ላይ ጌታ በክብር በደመና በመላእክት ታጅቦ እንደሚመጣና በዚህ ምድር ላይ ፍርድ እንደሚሰጥ ደቀ መዛሙርቱ ለብቻው በደብረ ዘይት ተራራ ጠየቁት ይላል። ዛሬ ይህን የኩለ ጾም አጋማሽ ደብረ ዘይት ብለን የጌታን አመጣጥ የምናስብበት ነው። በዚህ ቀን ቅዱስ ዳዊት በመዝሙር 49 ላይ ምን ብሎ ይናገራል? አምላከ አማልክት እግዚአብሔር ነበበ ወጸውዐ ለምድር ይላል። የአማልክት አምላክ እግዚአብሔር ተናገረ እንሆ ምድርንም ጠራት ይላል። እግዚአብሔር ሰጋሃደ ይመጽእ እግዚአብሔር ግልጽ ሆኖ ይመጣል። ወአምላክንህ ያረምም ዝም አይልም አለ። ያኔ እንደመጣ እንደተተፋበት፣ ያኔ መጥቶ እንደተቀለደበት፣ ያኔ መጥቶ እንደተሰቀለ፣ ያኔ መጥቶ ልብሱ እንደገፈፉት፣ ያኔ መጥቶ ተጠማው ቢል ሐሞትና ከርቤ እንደሰጡት፣ ያኔ የሾህ አክሊል እንደደፉበት፣ ያኔ እጆቹን እንደቸነከሩ፣ ያኔ እግሮቹን እንደቸነከሩ፣ ያኔ ጎኑን እንደወጉት፣ አሁን ግን ዝም እንዳለ ያኔ አሁን ግን ዝም አይልም። ዮሐንስ አፈወርቅ እንዲህ አለ። ምን አይነት ትዕግስት ነው! ቀንድ እያለ የማይዋጋ በግ ምን አይነት ትዕግስት ነው! በሸላቾቹ ፊት ዝም የሚል አለ። ነብዩ ኢሳይያስም ተነበየ፣ እንዲህም ብሎ ተናገረ በትንቢቱ ምዕራፍ 53 ላይ ከትውልዱ ማን ያስተዋለው? እንደተቀሰፈ ቆጠርነው፣ እኛ ግን አላወቅነውም። እሱ ግን ስለ ሁላችን መተላለፍ ቆሰለ፣ እኛ ተቅበዝብዘን ነበረ። በሱ መገረፍ በሱ ቁስል እኛ ተፈወስን። ይሄን ግን ከትውልዱ ማን አስተዋለ እያለ ተናገረ። አዎ እርሱ በቀራንዮ አደባባይ የተሰቀለው የአማልክት አምላክ እግዚአብሔር ኢየሱስ ክርስቶስ ነበረ። እሱ እነሆ ያኔ ዝም እንዳለ አለ። አሁን ሲናገር ዳዊት ወአምላክንህ ያረምም ዝም አይልም፣ ለፍርድ ይመጣል። ዝም አይልም ማለት ነው ጻድቃንን በቀኙ ኃጥአንን በግራ ያቆምና ዝም አይልም። በቀኝ ያሉት እናንተ አባቴ ብሩካን ይላል። ኑ ሀቤ ብሩካኑ ለአቡዬ። በግራ ያሉትን ምን ይላል? ሁሩ እምኔ ከኔ ወግዱ ይላቸዋል። ዝም አይልም። ደብረ ዘይት የጌታን መምጣት የምናስብበት ይህ የጾሙ እኩሌታ ነው። የጾሙ አጋማሽ ነው። ይህ ሰዓት በደብረ ዘይት ተራራ ጌታ የተናገረው የሚፈጸምበት ነው። ዛሬ ምድራችን ረክሳለች፣ ምድራችን ቆሽሻለች፣ ምድራችን አድፋለች። በዚህ ሰዓት ዮሐንስ በራእዩ ይገልጸዋል። ያኔ በዳንኤል የመጽሐፉን ቃል ትንቢቱን ዝጋው አትመው ያለውን ለዮሐንስ ደግሞ ለባለ ራእዩ ምን ይለዋል? የዘመኑ ፍጻሜ ደርሷልና መጽሐፉን ግለጠው፣ የሚቀደስ ይቀደስ፣ የሚቆሽሽ ይቆሽሽ፣ የሚነጻ ይንጻ፣ የሚያድፍም ይደፍ ይለዋል። ይህ ሰዓት አባቶቻችን 8ኛው ሺህ ብለው ያስቀመጡት ሰዓት ነው። ስንቶቻችሁ ዛሬ ከእግዚአብሔር ጋር ናችሁ? ስንቶቻችሁ በዓለም አስተሳሰብ ተወስዳችኋል? ዛሬ ዓለማችን ረክሳለች። የሰዶም ድፍረት፣ የገሞራ ኃጢአት፣ የጊቢያ ኃጢአት ምድራችንን አርክሷታል። በዚህ ሰዓት ማን ነው የእግዚአብሔር ሰው? በዚህ ሰዓት ማን ነው የቆመለት? በዚህ ሰዓት ማን ነው ጌታ ሲመጣ እንሆ እጆቹን ዘርግቶ በክብር ሊቆም የሚችል ማን ነው? ዛሬ በዚህ ሰዓት ከእግዚአብሔር ጋር የተገናኘ ወገኖቼ፣ በጾም እንገናኘው ወገኖቼ፣ በጸሎት እንገናኝ ወገኖቼ፣ በምጽዋት እንገናኝ ወገኖቼ፣ በስግደት እንገናኝ። ያለቀ ዘመን ላይ ያለ ነው። ምድራችን ፈጽማ አርጅታለች፣ ወደ መጽአትም ፈጥናለች። በዚህ ጊዜ ውስጥ ልንድን የምንችለው እግዚአብሔርን አምነን በአንዲት እምነት ስንጸና ብቻ ነው። አይቀርም የተነገረው ትንቢት ሁሉ ደርሷል። ድንግል ትወልዳለች፣ ወልዳዋለች። እነሆ በቤተልሔም ይወለዳል፣ ተወልዷል። በ30 ዘመኑ ይጠመቃል፣ ተጠምቋል። በቀራንዮ የለም ፍቅር ጠፍቷል፣ ፍቅር ቀዝቅዟል። ይሄ የመጨረሻው ዘመን አንደኛው ምልክት ተደርጎ የተጠቀሰ ነገር ወገኖቼ። ፍቅርን መከታተል አለብን። የፍቅር ሰዎች መሆን አለብን። ፍቅርን መልበስ መቻል አለብን። ሐዋርያው ቅዱስ ጳውሎስ በቆላሴስ ለሚገኙት ክርስቲያኖች ምዕራፍ 3 ቁጥር 14 ላይ የፍጻሜ ማሰሪያ የሆነ ፍቅርን ልበሱት ነው ያለው። የክርስቲያን ልብሱ ፍቅር ነው። ስለዚህ እኛ የትንቢት መፈጸሚያዎች መሆን የለብን። ባል ከሚስቱ ፍቅር ሊኖረው ይገባል። ሚስት ከባሏ ጋር ፍቅር ሊኖራት ይገባል። ለየትኛው ዘመን ነው የምንበላው? ለየትኛው ዘመን ነው የምንነካከሰው? ይሄ ወጥቶ መግባት ተቀምጦ መነሳት የሌለበት ዘመን፣ ጠዋት ያየነውን ሰው ከሰዓት ማየት የተቸገርንበት ዘመን። ዘመናችን ከሸማኔ መወርወሪያ ይልቅ እየቸኮለ ነው ወገኖቼ። ዘመናችን አይደለም ለጸብ፣ እባካችሁ ለፍቅርም አይበቃ። ዘመናችን እጅግ አጭር ነው። ስለዚህ ፍቅርን መከታተል፣ ፍቅርን መልበስ፣ የፍቅር ሰው መሆን ይገባናል። የትንቢት መፈጸሚያዎች መሆን የለብንም። ለምን ሐዋርያው ቅዱስ ጳውሎስ በሃይማኖት ለወለደው ለልጁ ለጢሞቴዎስ ስለ መጨረሻው ዘመን ሲጽፍለት የመጨረሻው ዘመን ምልክቶች ከሆኑት መካከል አንደኛው ፍቅር የሌላቸው ሰዎች ይበዛሉ ብሎ የነገረው። እስኪ እናንበው። ሁለተኛ ጢሞቴዎስ
ምዕራፍ 3 ቁጥር 1 ላይ የተመዘገበ እግዚአብሔር ቃል ነገር ግን ይላል በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይህንን እወቅ ይላል። ሰዎች ራሳቸውን የሚወዱ ይሆናል። ገንዘብን የሚወዱ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ ጨካኞች፣ መልካም የሆነውን የማይወዱ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናል። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ ነው የሚል። ስለዚህ ሐዋርያው ቅዱስ ጳውሎስም ለልጁ ለጢሞቴዎስ በጻፈለት መልእክቱ ላይ በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይህን እወቅ ካለ በኋላ የመጨረሻው ዘመን አንዱ ምልክት ፍቅር የሌላቸው ሰዎች ይበዛሉ ነው የሚል። ዛሬ ፍቅር በዓለማችን ላይ ጠፍቷል። ፍቅር በአገራችን ላይ ጠፍቷል። ፍቅር በቤተ ክርስቲያናችን ጠፍቷል። አንዱ አንዱን እየጠለፈው ነው። አንዱ ለአንዱ ወጥመድ እያጠመደለት ነው። አንዱ ለአንዱ ጉድጓድ እየቆፈረለት ነው። አንዱ አንዱን አሳልፎ እየሰጠ ነው ያለ። ይሄ የዓለም ፍጻሜ መቃረቡን የሚያመለክተን አንዱ ምልክት ነው። ይህን ካላቸው በኋላ በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 15 ላይ እንግዲህ በተቀደሰው ስፍራ የርኩሰት ስራ ቆሞ ስታዩ አንባቢው ያስተውላል። አስተውሉ። በተቀደሰው ስፍራ ሲል በተቀደሰችዋ በቤተ ክርስቲያን ማለት በመቅደሱ ማለት የርኩሰት ስራ ቆሞ ስታዩ አንባቢው ያስተውላል። አምላካችን እግዚአብሔር እንድናስተውል ሁላችንን ይርዳል። መጽሐፍ የማያስተውል ሕዝብ ይገለበጣል ነው የሚል። እዛ ትንቢተ ሆሴዕ ምዕራፍ 4 ቁጥር 14 ላይ የማያስተውል ሕዝብ ይገለበጣል ተብሎ ተጽፏል። ወገኖች እየሆነ ያለውን ነገር በቤተ መቅደሱ ውስጥ የሚፈጸመውን ርኩሰት ማስተዋል አለን። ዛሬ በውጭ ከሚሰራው ኃጢአት፣ በውጭ ከሚሰራው ርኩሰት፣ በውጭ ከሚሰራው የድፍረት ኃጢአት ይልቅ በመቅደሱ ውስጥ በእግዚአብሔር ቤት የዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ ለእያንዳንዱ እንደ ስራው መጠን ዋጋውን እከፍል ዘንድ ዋጋዬ ከኔ ጋር አለ፣ እነሆ በቶሎ እመጣለሁ ብሏል ጌታ። እነሆ በቶሎ እመጣለሁ ብሏል። ታስታውሳላችሁ ዮሐንስ እንዴት እንዳየው? በሰባቱ መቅደሶች መካከል ያየው፣ በወርቅ ዙፋን ላይ ወይም በብርሃን ዙፋን ላይ በነጭ ዙፋን ላይ ተቀምጦ ያየው፣ በሰባቱ ከዋክብት በእጁ ተይዘውለት ያየውን ያንን ክርስቶስ የምንናፍቀውን ክርስቶስን ያየበት ቀን ነው እና ይሄ ቀን በቤተ ክርስቲያናችን የተለያዩ ስያሜዎች ተሰጠውት ቤተ ክርስቲያን ስትናፍቀው ስትጠብቀው የምትኖር ቀን። ወንጌል ምዕራፍ 22 ቁጥር 1 ላይ እንደምንመለከተው አምላካችን መድኃኒታችን ኢየሱስ ክርስቶስ መንግስተ ሰማያትን በሰርግ ቤት መስሏታል አይደለ? የሰርግ ቀን ማለት ሙሽራው ክርስቶስ ከሙሽሪት ነፍሳችን ጋራ ወይም ከሙሽሪት ቤተክርስቲያን ጋራ ተዋህዶ በዝማሬ በዓለ ከብካባቸው የሚከብርበት ማለት ነው። ሙሽሪት ቤተክርስቲያን አሁን ክርስቶስን ስትናፍቅ ትኖራለች። አሜን ጌታ ኢየሱስ ሆይ ቶሎና ጌታዬ ትለዋለች። በመጽሐፍ ቅዱስ ሰምታችኋል አይደለ? ሳራ አብርሃምን ጌታዬ ትለው እንደነበረ ለምን እንደሆነ በደንብ ምስጢሩ ሲገባን እኮ እውነት ለመናገር እንዴት ደስ ይላል መሰላችሁ። ዛሬም በዓለም ያሉ ሙሽሮች ባሏን ሚስት ጌታዬ ትለው ዘንድ ታዛለች አይደል እንዴ? ጌታዬ ባልም ሚስቱ ምን ይበላት ይላል? ይውደዳት ይላል። አንዳንድ ሰዎች ይሄንን በማለት በመባሉ በሴቶች ላይ ጫናው ይበረታ የባርነት ስሜት እንዲሰማቸው ያደረገ የሚመስላቸው ሰዎች አሉ። ግን እንደዛ አይደለም። ቤተ ክርስቲያን ጌታዬ ነዋ ማለት ያለባት ክርስቶስ ነው። ፈጣሪዋ ነው፣ በአንድ በኩል ገዥዋ ነው። ሚስትም እኮ ከባሏ ተገኘች አይደል ምንለው? ከባሏ ተገኘች አስገኟ ነው። ለዚህ እኮ ነው ጌታ የምትለው። ክርስቶስም ከጎኑ ያስገኛት ወይም ደግሞ በእጁ የሰራት ያበጃጃት በደሙ የገዛት የደም ማጫ ክፍሉ ያጫት ሙሽራ ያደረጋት ናት አይደል ቤተክርስቲያን። ስለዚህ ነው ጌታ የምትለው። ሚስቶች ሆይ በእውነት ቤተክርስቲያንን መስላችሁ ባሎቻችሁን ጌታ የምትሉ በትክክል ቤተክርስቲያንን ትመስሏታላችሁ። ባሎች ሆይ ሚስቶቻችሁን ደግሞ እንዲሁ እንደ ነፍሳችሁ አድርጋችሁ ብትወዱ ክርስቶስን ትመስሉታላችሁ። ክርስቶስ ስለ ቤተክርስቲያን የከፈለውን ዋጋ ስለምናውቅ ቤተክርስቲያንን ከመውደዱ የተነሳ ነው አይደል በቀራንዮ የተሰቀለው፣ ደሙን ያፈሰሰው፣ አጥንቱ እስኪታይ ድረስ የተገረፈው ቤተክርስቲያንን ስለወደደ እኮ ነው፣ ለሌላ ነገር አይደለም። ሰርቆ ቀምጥ ቦደሞ በሊናኒ ዋን ሀረ ዱበተን ጀቹን ቱሉ ደብረ ዘይት ከንረት ከን ዱበተመን ጋፈ ካስኑሲ ኢራ ዴቢኒ ከላሉታ በሊናኒ ኤጋ አማ አኩሞ ሊገላቲ ሞጋስኒ ደብረ ዘይት ጀዱ ኩኒ ሂዳተይኒ ኪታበ ቁልቁሉ ወሊን ቀቡ ኤርገላሌ
mee amma gooftaan Yesuus Kiristoos tulluu Dabra Zayit kanarratti ba'eetoo maalidha dhaamsi inni dabarse? Keessattuu gara qabxii keenyatti dhufuudhaaf mallattoowwan cinqii miixii duraa jedhamanii kan ibsaman ni jiru. Maalidha mee? Fi immoo raawwiin isaanii bara kana keessatti maal fakkaata? Dhugaadha. Dhaamsi inni tulluu sanarratti dhaamsi ani iddoo lamatti reetan laala. Akkuma amma ati kaasaa jirtu kanatti miixuu duraa fi yeroo miixuu jedheetan ilaala. Akkuma amma kaaste miixuun duraa jira. Otoo miixichi inni cimaan sun hin dhufin dura wantoota raawwataman. Miixuun immoo inni dhugaa inni nama miidhe jechuudha. Inni baay'eetti namatti dhagahamuu danda'u immoo ni jira jechuudha. Kanaaf miixuu duraa sanaa fi miixuu isa yerootti miixuu ta'uu danda'u isa baay'ee nama cinqisiisu irratti iddoo lamatti reetuun laaluu barbaada. Maaliifin kitaabichis waa malee miti miixuu duraa kan jedhe. Miixuu duraa jedhee kan isaan caqase keessaa gaggabaabuma keessatti yeroo laallu fakkeenyaaf maal jedha seeti. Isa miixuu duraa keessatti caccaqasee kaase keessaa namni kamiyyuu akkasiin hin dogoggorsiine of eegaa jedhe. Kanaaf isni kun maal dogongoree ni jira jechuudha. Miixuu duraa keessa bifa akkasii qabdi. Akkamitti dogongorraa waan inni kan biraa keessa galuu hin barbaadu. Maal jedhaa? Eenyumtuu jedha. Maan nama hin daasitaachu. Eenyumtuu akkasiin hin dogoggorsiisan. Namoonni hin dogoggorsan 1 2 3 jedhamanii lakkaa'amuu hin danda'aman. Jechuun nama mana amantaa keessa jiru ta'uu danda'a. Nama mana amantaatiin ala ta'uu danda'a. Seexana ta'uu danda'a. Ofii keenyaaf of dogongorsuu danda'a. Waan baay'eedha. Garuu maal jedheen guutumaan guutuutti eenyumtuu akkasiin maaliifin halaalaa dhufuu hin danda'u. Maaliifan kana sii kaasasiidha. Addaam dogongoruudhaaf halaalaa namni ittiin dhufu. Haadhuma manaa isaatiitu. Kanaaf yeroo baay'ee waan halaala jiru qofa otoo hin ta'in anuma si cinaa jiruyyuu of eeggachuu. Itti aansee maal jedhee namoonni bara miixuu duraa kana keessatti keessummaan keessaa baay'een isaanii ani Kiristoos jedhanii ni dhufu. Maqaa isaatiin maqaa Waaqayyoo qabatanii maqaa gooftaa Yesuus Kiristoos dhahanii dhufuudha. Kunis miixuu isa duraa keessatti wantoonni keessummaa'uu qaban keessadha. Itti aansee namoota baay'ees ni dogongorsu. Amma namoonni baay'ee amantaatti dhufuudhaaf otoo hin ta'in daandii kanarraa miixuu duraa kana keessatti kan keessummaa'an. Itti aansee maal jedha? Waraana. Fi oduu waraanaa si dhageessu laala. Amma nuti dhaga'uu bira darbinee guyyaa guyyaadhaan ilaalaa jirra. Amma bara ammaa kana keessatti kuni amma hin ta'a jettee miti kan eeguu jirtu waan keessa darbaa jirtuuf waa baay'ee miixuu duraa kana keessa. Kuni ta'uudhaaf immoo dirqama maal jedha Waaqayyo mataa isaatiin laftiif samiin ni darbiti. Jechi Waaqayyo sagalee Waaqayyo garuu gonkumaan darbu. Kanaaf kuni ta'uudhaaf dirqama. Yeroo tokko wanti hin hafa jettee eegu tokko ni jira. Wanti hin hafne immoo ni jira. Waaqayyo garuu kanaan maal jedheetti kuni ta'uudhaaf dirqama. Waan tokko akka seeratti yeroo nuti warannu yaadatte taanaan wantoonni jechootaan ibsaman ni jiru miti. Shaal kan jedhamu namoo yoo ibsame baay'indiingiidha dirqisiisadha. Mee yoo jedhame immoo tarii ta'us ta'uu baachuus danda'a. Amma kitaaba qulqulluun akkasii jira jechuu barbaadee otoo hin ta'in akka ol kaasnee yaannufani jecha seera keessatti caqasnisan kun hin taane taanaan dubbiin hin ta'u jechuudha. Amma garuu laalgaa kan mul'atu kuni ta'uun dirqama jedhamee nutti himames kana keessas jiraachaa ammas dirqama waan ta'aa jiru nutti fakkaata. Namoonni utuma argaa jirru jechuudha. Kana maal yaadachiiseeti kitaaba qulqulluu Ibrootatti erge irratti qulqulluun Phaawulos yeroo sagalee isaa dhageessan laphee keessan jabaan taasisinaa. Dimtsuun ስትሰሙ ልባችሁን እልከኛ አታድርጉት ሲልና laphee keessan hin xiqqeessinaa indira beekta kanaaf yeroo baay'ee lapheen namaa dhagaacha caala. Dafee hin cabu namni harkan kennatu. Maaliifin uumama keenya qofa otoo hin ta'in nuti waan ta'e shaakaltee gaafa kuttee deemtu lammaa'ee rabaa imruu isa jedhu kun sammuu hin taaneef gaafa kennamtu waa biraan dhageessu si malee dhugaan hin jiru si malee namni sirriin hin jiru si malee namni qajeelaan hin jiru jedhee sammuu kee keessatti hadoodda bakka. Kanaaf yoo hadoodde immoo wanti biraa wansi deebisu hin jiru. Naa maalifan kana kaasa wantoonni akkasii miixuu duraa keessa fakkeenyaaf waa'ee waraanaa dhaga'uu miti waa'ee waraanaa laaluu miti waraana keessa darbuus argaa jirra waan ta'eef taanse uummanni uummata irratti ni ka'a. Mootummaa irratti ni ka'a.
wantoota ani amma akkana jedhee televezyiinii banuu qofame amma ragaa biraas haasa'uus hin barbaachisu yeroo kana innis kanarratti gubuu hin barbaanne maaliifin yeroo wanti nuti yaadachuu qabsu annarraa eegamu jedhee ani yaadu waltajjii kanarra yoo ta'u yaadachiisuudha malee kuni ta'eera hin taane ana caala namoonni ragaa dhiyeessuun hin barbaachisu ifa ba'aadha. Jeneraal Turuus waan ta'e irratti yeroo kee gubuu malee kanaaf itti aansee mootummaa irratti ni ka'a. Beela ta'a, ongee ta'a. Beela kana keessatti, ongee kana keessatti immoo nu caala beelaa hin jira jedhee yaadu. Amma akkamitti beelli maal inni jennee nama gaafatu miti nuti. Beelli ooltee bultee keenya nu wajjin hin jira. Kanaaf wanta amma hawaasa keenya keessatti ta'aa jiru, biyyattii keenya keessatti ta'aa jiru kun mataa isaatiinuu egaa bara kana qofaa miti. Baroota hedduu keessa mootummaan of eeggannoodhaan jiraatame. Yoomiyyuu taanaan guutumaan guutuutti beela keessaa waan hin beeknu. Otoo immoo hongeen nu rukutiin darbinee hin beeku. Mana keenya ያውቀዋል ያደረክልኝ ነገር የሰራህልኝን ስራ መድኃኔዓለም አወጣኝ ከመከራ በቃል ጉልበታዬ ወራ